ጠንካራ ሴት ለመሆንና ህይወትሽን በቁጥጥርሽ ስር ለማድረግ የሚጠቅሙ 7 ሚስጥሮች። ሰላም የምክር ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ለየት ያለና ለእያንዳንዳችን ሴት ሆነን ግን የተሻለ ማንነት እንዲኖረን ወደ ተሻለ ማንነት የሚቀይር ፕሮግራም ይዤላችሁ መጥቻለሁ። ጥንካሬ ማለት ሁሉ ጊዜ ጠንካራ ሆኖ መቆየት አይደለም። ጥንካሬ ማለት ሁሉንም ነገር ለመቆጣጠር ወይም ፍጹም መሆንም አይደለም። ጥንካሬ ማለት የወደቅንበትን መከራ ተቋቁመን በድል መነሳት ነው። ያ ማለት ከነስተታችንም ራሳችንን ተቀብለን አምነን ተቀብለነው ለራሳችን ፍቅር ቦታ ስንሰጠው ከዛን ህመማችን አድነን ወደ ህይወታችን ተመልሰን ደግሞ የተለመደውን ጠንካራዋን ሴት እንደገና ህይወታችሁን ለመቆጣጠር የሚረዱ ነገሮችን ነው። ዛሬ ህይወታችሁን በእጃችሁ እንድታስገቡ የሚረዱ 7 ሚስጥሮችን ወይም ልታረጓቸው የምትችሏቸውን እርምጃዎችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው እርምጃ ልታረጊው የምትችዩ የራስሽን ዋጋ ማወቅ ነው። ሁልጊዜ ዋጋችንን እንረሳለን። ዋጋችንን አሁን ያጋጠመን ባለው ሁኔታ ውስጥ እንመዝነዋለን። የኛ ዋጋ ግን አሁን ካለንበት ሲቹዌሽን፣ አሁን ከምናሳልፈው ፈተና፣ አሁን እያሳለፍን ካለነው ሁኔታው በላይ ነው። መርሳት የለብንም። አንደኛ የእግዚአብሔር ፍጡር ነን። እንደ ሰው በህይወት እስካለን ድረስ በብዙ ፈተናዎች ልንፈተን እንችላለን። ግን ደግሞ እኛነታችንን ማንነታችንን እንድንጠራጠር ወይም በቃ የመኖር ያለ መኖር ነገር አይደለም አሁን ያለነው ነገር። ኦፍ ኮርስ በብዙ ነገር አፌክት ሊያደርገን ይችላል። በብዙ ነገር ዝቅ ሊያደርገን የሆንን ሊመስለን ይችላል። ነገር ግን ማስታወስ ያለብን እኛ ራሳችንን ዋጋችንን መርሳት የለብንም። አሁን ካለው ሲቹዌሽን፣ አሁን ካለን ሪሌሽን፣ አሁን ካለን ፈተና ውስጥ በላይ ነን እኛ ማለት ነው። ከዛ በላይ ነን። የመጀመሪያው ነገር ማድረግ ያለብን የራስሽን ዋጋ ለመረዳት መሞከር ነው። ኦኬ፣ ብዙ ጊዜ ትኩረታችንን ያለው በጎደለን ነገር ነው አይደለም፣ ወይም በድክመታችን ነው። ግን እመኚኝ፣ አንቺ ካላከበርሽው ማንም ሊያከብርልሽ አይችልም። አንቺ ያለሽን ማንነት ማለት ነው። ምን ላድርግ ብለሽ ከጠየቅሽኝ ዛሬውኑ ማድረግ ያለብሽ የሆነ ደብተር ያዥና ወይም ጆርናል ለማድረግ ሞክሪ። ያ ማለት ጥንካሬዎችሽን ዘርዝሪ። መጀመሪያ ልታረጊ የምትችይው ነገር አሁን ካለሽበት ፈተና፣ አሁን ካለሽበት ዝብርቅርቅ ያለ ስሜት ለመውጣት ጥንካሬዎችሽን ዘርዝሪ። ማንነትሽን አስታውሺ። የራስሽን ዋጋ እወቂ። ለዛ ደግሞ መጀመሪያ ያለኝ ጥንካሬ ምንድነው ብለሽ እስኪ ጠንካራ ጎንሽን ትንሽም ብትሆን ጻፊያት። ከዛ ጥሩ ሰሚ ነኝ ወይ፣ ታጋሽ ነኝ ወይ፣ አሁን ያለውን ፈተና ማለፍ እችላለሁ ብለሽ መጻፍ ትችያለሽ። ሲቀጥል ደግሞ አሁን እያንዳንዷን ጥቃቅን የምትያትን ጠንካራ ጎንሽ ያንቺ ማለት ነው ፖዚቲቭ ነገሮችን ጻፊ። ከዛ ሚስጥሩ ደግሞ በየቀኑ ጧት በመስታወት ራስሽን ያየሽ እኔ ብቁ ነኝ ወይም እንደዛ ብቻ ማለት ላይ ተጠበቅብሽ ይችላል። ለራስሽ መልካም ከራስሽ ላይ ያሉ መልካም ነገሮችን ሁልጊዜ ያሉ ነገሮችን ድገሚያቸው። ብቁ ነኝ፣ ደስታ ይገባኛል የሚሉ አዎንታዊ ቃላቶችን መናገር ማለት ነው ለራስሽ። ሁለተኛው ነገር ደግሞ አይ ማለት ወይም አንዳንድ ጊዜ ሁሉን ነገር ለኛ ምቾት ሳይሰጠን ለሰው ብለን በይሉኝታ ነገር እሺ እንላለን ወይም የማይገባንን ነገር ልናደርግ እንችላለን። እሱ የህይወትን ዋጋ የሚያስከፍል ትልቅ ውሳኔ ነው። ማድረግ ያለብሽ ለሌሎች ብለሽ ሳይሆን አንድ ነገር የምታደርጊው አንቺ ህሊናሽ አምኖበት የወደፊት ህይወትሽን የማያበላሽ አሁን ካለሽው ማንነትሽ ጋር የሚሄድ የተከበረ ውሳኔ መወሰን አለብሽ እንጂ ሌላው እንዳይከፋው የሆነ ነገር ላለማጣት ምናምን በቃ ከልብሽ ያመንሽውን ነገር ይጠቅመኛል ብለሽ የወሰንሽበትን ነገር እንጂ ሰውን ላለማስቀየም፣ ሰውን ላለማጣት ወይም የሆነ ሲቹዌሽን ውስጥ በቃ ስላለሽ ብቻ መሆን የለበትም። ሌሎች አው ስቲ ለራስሽ አይያልሽ እንደሆነ ማወቅ አለብሽ። ያ ማለት
የሆነ ነገር ማድረግ አትፈልጊም ግን ለሰው ብለሽ የነን ሲቹዌሽን ያዛ ግሩፕ ውስጥ ላለማውጣት ምናምን ብለሽ እሺ ስትይ የራስሽን ህልም የራስሽን ማንነት እየካድሽ ነው ማለት ነው ብዙ ሴቶች ሰውን ላለማስቀየም ሲሉ የማይፈልጉትን ነገር እናደርጋለን ግን ጠንካራ ሴት መወሰን ትችላለች ወሰን አላት ሶ ለዚህ ደግሞ ማድረግ ያለብሽ አይ ማለት አንቺን ሰው እንዲጣላሽ የሚያደርግ አይደለም የሚያስከብርሽ ውሳኔ ነው ሶ የሆነ ነገር አይ ይሄን አልችልም ማስቺ ከሆነ አይ ይሄ አይመቸኝም ማስረዳት ሁሉ ይሄ በዲቴል ማስረዳት ሁሉ አይተበቅብሽም ይሄ እኮ አይመቸኝም ለምን የሚለውን ጥያቄ ራሱ በዲቴል ማስረዳት አይተበቅብሽም አይመቸኝም ከሆነ አይመቸኝም ያኔ ድጋሜ ያነሰው የሆነ ነገር ሊያደርግብሽ ወይም የሆነ ነገር ሊጠይቅሽ ከፈለገ አይ ብለሽ ከተነገርሽ በቃ ገደብ ነግረሽዋል ማለት ነው አይ ማለት ራስ ወዳድነት ሳይሆን ራስን የምናከብርበት መንገድ ነው አንድ ሰው የማይመችሽን ጥያቄ ሲጠይቅሽ በለሰለሰ አንደበት ግን በጽናት አሁን አልችልም ማለት ለመጂ ይሄን ማድረግ አልችልም ማብራሪያ መስጠት ራሱ ግዴታሽ አይደለም ነው ሶስተኛው ነገር ደግሞ በራስ መተማመን መገንባት ሰው አንድ ሴት በራስ መተማመን ስትራመድ ስታወራ አክቷ በቃ የምታረገው እንቅስቃሴ ራሱ ያስታውቃል ሶ በራስ መተማመን ልክ እንደ ጡንቻ ነው ያ ማለት በየቀኑ ልንሰራው የምንችለው በሰራሹ ቁጥር ደግሞ የሚጠነክር ማለት ነው ሶ በራስ መተማመን አሁን ባለንበት ዘመን በጣም በብዙ የሚጠቅመን ስኪል ነው ሶ በራስ ስትተማመኝ እንዴት በራስ መተማመንን እንገነባለን ለሚለው ጥያቄ ከለመድሽው ምቾት ቀጠና ማውጣት አንድ ነገር ስለሚጠቅምሽና ያን ነገር ለጥሩ ለመልካም እስከሆነ ድረስ አሁን ካለሽው ኮምፎርት ዞን ወይም ከለመድሽው ይሄ ምቾት የሚለው ነገር መውጣት ያለብሽ ማለት ነው የሆኑ ትናንሽ ነገሮችን መሞከር ኦኬ አዲስ ነገር ቢሆንም ላለመፍራት ለምሳሌ ስብሰባ ካለሽ ስብሰባ ላይ ለማውራት መሞከር ከጓደኞችሽ ውስጥ ሆነሽ ደግሞ ዝም ብለሽ ይሄ ብናገርሽ እንደዚህ ቢባል ሳይሆን ላይክ የተማመንሽበትን የምታምኝበትን ብናገረው ባደርገው ይጠቅመኛል ያልሽው ነገር በኮንፊደንስ ለማድረግ መሞከር ሶ እንደዚህ ባልልስ ምናምን የሚለው ነገር ዩኒታ መተው ማለት ነው ሶ ለማታቂው ሰው ሰላምታ መስጠት ቀድመሽ ሶ ከሶች እስኪመጡ ብቻ ሳይሆን አንቺም በቃ ጥሩ ቫይብ ለመፍጠር መሞከር ወይም በስራ ቦታሽ ላይ ሐሳቦችን በድፍረት መናገር ያ ማለት መናገር ያለብሽን ይጠቅማል ብለሽ በቦታው ግዴታ በራስ መተማመንሽን ለማሳደግ ብለሽ መናገር በለለብሽ ቦታ ዝም ብለሽ የመጣልሽን ማውራት ሳይሆን የተመጠነ የተማመንሽበትን ያመንሽበትን ንግግር በድፍረት መናገር ትንሽ ድሎችን ነገ ለትልቅ ድፍረት መሰረት የሚያደርግልሽ ነው ማለት ነው አራተኛው ነገር ደግሞ አካባቢን ማጽዳት ዋው ይሄ በጣም በቃ የሰው ልጅ ህይወቱ አዋዋሉን ከማን ጋር እንደሚውል ሪፍሌክት ያደርጋል ስለዚህ አካባቢን ማጽዳት ማለት ማናቸው ካንቺ ሰርክል ያሉት አብረሽ የምትወያቸው ጊዜን የምታሳልፊያቸው በደስታ ጊዜ የምትገናኙው በሐዘን ጊዜ የምትገናኙው ወይም በየለት ከለት ኑሮሽ ላይ የምታገኛቸው ወይም አዋዋልሽ ከማን ጋር ነው ሶ ምን አይነት ጓደኞችሽ አሉሽ የምታቀርቢያቸው 5 ሰዎች ማንነትሽን ይወስናሉ ይባላል አይደል ለምሳሌ መርዛማ ከሆኑ ሁሉ ጊዜ የሚተቹሽ ጉልበትሽን ኃይልሽን የሚሟጥጡ ሰዎች ካንቺ ማራቅ አለብሽ ሶ በምን አካባቢሽ ላይ ያሉ ሰዎች መሆን ያለባቸው የሚያበረታቱሽ ለምሳሌ የሚያበረታቱሽ ስልሽ ዝም ብሎ የሚሆነውንም የማይሆነውን ላንቺ ዝም ብሎ ይሄ ካንገት በላይ ሳይሆን ሪል በቃ ላንቺ የሚያስቡልሽ የሚያበረታቱሽ የሚደግፉሽ ሲሳካልሽ ደግሞ ካንቺ እኩል ደስ የሚላቸው ላይክ ጥንካሬ ተላላፊ ነው አይደለ ጠንካራ የሆኑ አላማ ያላቸው ወዴት እንደሚሄዱ የሚያውቁ ሰዎች አጠገብሽ ሊኖሩ ይገባል ለምን አዋዋልሽን ነው የምትመስዩ ሶ ሁሉ ጊዜ ማረግ ማትፈልጊውን ነገር እናድርግ የሚሉሽ እኮ ካንቺ አላማ ጋር የተለያዩ ሰዎች ሲሆኑ ነው ግን ካንቺ አላማ ጋር የሚሄዱ ሞዴል የሚሆኑ አንቺም የሆነ ነገር ልትሰጫቸው ልታስተምሪያቸው የምትቺ እንጂ ዝም ብሎ ይሄ አላማ የሌለው ግንኙነት ሲጀምር አያስፈልግም ያ ማለት በቃ
ሊያበረታቱሽ የሆነ ሊደግፉሽ የሚችሉ ሰዎች መሆን አለበት ወይም ካንቺ አላማ ጋር የሚሄዱ ምንም ነገር እንኳን ባይሆን ጥሩ ቫይብ ጥሩ ፖዚቲቭ ነገር ያላቸው ነገሮች አትሊስት እነዛ አብሮሽ ያላቸው ሰዎች የማይቀኑ ባንቺ ክፉ ነገር ሊያስቡ የማይችሉ መሆን አለበት ባይደግፉሽ እንኳን በቃ የሆነውን ራሳቸውን የሚሆኑ ሰዎች ላይክ የማያስመስሉ እንደሚወዱሽ ሳያስመስሉ ግን ራሳቸውን ሆነው የሚቀርቡ ሰዎች በጣም እድለኛ ነሽ እንደዚህ አይነት ሰዎች ውስጥ ከሆንሽ ማለት ነው አትሊስት ደግፉኝ ወይም እንደ ግዴታ የምሰራውን አድንቁልኝ ምናምን አይደለም አብረሽ ያለሻቸው ሰዎች ግን አትሊስት መጥፎ ነገር አያስቡም አትሊስት ካንቺ ጀርባ ሆነው አያወሩም አትሊስት ባይጠብቁሽ እንኳን ላንቺ የሆነ ነገር ያረጉኛል ብለሽ ማትሰጊባቸው ሰዎች መሆን አለባቸው ማለት ነው ሶ መስጊያ ሳይሆን ይሄ ምትተማመኝባቸው ምታርፊባቸው ሰዎች ቢሆኑ እግዚአብሔር ከሰጠን እንደዚህ አይነት ሰዎች ጋር ብትውይ በደንብ ሰርክልሽን ማስተዋል መረጋጋት በተረጋጋ መንፈስ ከማን ጋር ነኝ የሚለውን ነገር ማስተዋል በጣም ይጠቅማል ማለት ነው ሌላኛው ደግሞ ለአካልና ለአይምሮ ጥንቃቄ ማድረግ የሰው ልጅ ወይ እንዳልወድቅ የሆነ በቃ ራሴ እንዳልጎዳ ምናምን እሱ አይደለም ከአይምሮሽ እኩል ከሰውነትሽ እኩል አይምሮሽን ጥንቃቄ ማድረግ ለምሳሌ ስፖርት ስትሰራ ጤናማ ምግብ ስትመገብ ወይም ዝም ብለሽ ደግሞ ስታንሰላስል ምናምን እሱ ነው ሰውነትሽን የአንቺ ቤተ መቅደስ አድርጊው ያ ማለት እንግዲህ እንደ በሃይማኖቱን ስንመጣ ያው ሰውነታችን የእግዚአብሔር ቤተ መቅደስ ነው ይባላል አይደለም ያ ማለት የሱ ፍጡር እስከሆነ ድረስ ማለት ነው ስለዚህ በቂ እንቅልፍ መተኛት ጤናማ አመጋገብ ትንሽ እንቅስቃሴ በውስጣዊ ጥንካሬሽ ለውስጣዊ ጥንካሬሽ በጣም ወሳኝ ነው ስለዚህ በ10 ደቂቃ ውስጥ ሊሆን ይችላል ዝም ብለሽ አይምሮሽን የምታሳርፍበት ጊዜ ሊኖርሽ ይገባል ረጋ ምትይበት የምታስተውይበት አንቺን ህይወትሽ ላይ ምን እየተካሄደ ነው በዙሪያ ምን አለ የሚለውን ነገር ለማሰብ ጸሎት ለማድረግ በጣም በዝምታ ራሳችሁ ላይ መሆን አለባችሁ ራሳችሁ ጋር መሆን አለባችሁ ውስጣዊ ሰላምሽን ደግሞ የውስጥ ሰላማችን ደግሞ ያው ለውጫዊ ጥንካሬያችን ራሱ አንድ ግብአት እንደሆነ ያው ሁላችንም እናውቀው ነው ውስጣችን ሰላም ካልሆነ ውጩ ላይ ምንም ነገር ኢንቨስት ብናደርግ ሊያምርብን አይችልም ልንጠነክር አንችልም ሰው አይምሮ ሲጠነክር ነው ኃይልም ራሱ ሊኖረን የሚችለው ጉልበት ሊኖረን የሚችለው ስድስተኛው ነገር ደግሞ ማድረግ ያለብሽ ነገር ወደ የህይወትሽን ቁጥጥር ውስጥ ለማድረግ ባንቺ ቁጥጥር ለማድረግ ዝም ብሎ ህይወት እንደመጣልን ላለመኖር ኦፍ ኮርስ ሁሉ ጊዜ እንዳቀድነው ላይ ሄድ ይችላል የሆነ ህይወት ግን ይሄ መስመር ያለው በቃ መድረሻችን ልናቀው የምንችለው አምነን ተስፋ አድርገን ምን ሄደውን ህይወት ለማድረግ ህይወታችንን ስድስተኛው ነጥብ ደግሞ ግብ ማስቀመጥና መንቀሳቀስ ነው ሶ ግብ መጻፍ የየቀን የየሳምንቱን የወርሽን ግብ ለመጻፍ ማለት ነው ጠንካራ ሴት ዝም ብላ አትቀመጥም ወይም ዝም ብላ ህይወት ባመጣችላት መስመር ዝም ብላ የምትጓዝ ወይ ሰው ባስቀመጠላት መስመር ህይወት እንደመጣላት አይደለም የምትኖረው የምትፈልገው ነገር አለ ጠንካራ ሴት የት ነው የምደርሰው ዝም ብላ ይሄ በዘፈቀደ አይደለም ህይወትን የምትመራው ምን ማድረግ እንዳለባት ታውቃለች ምን እንደምትፈልግ ታውቃለች ወዴት እንደምትሄድ ታውቃለች እንደዚህ አይነት ሴት በጣም ጠንካራ ሴት ናት ባይዘው ሶ ለጥንካሬዋም እንደዚህ አይነት ግብ መኖሩ ትልቅ መሰረት ነው ቢኮዝ አንዳንዴ ይሄን በዚህ ሳምንት ይሄን አረጋለሁ ብላችሁ እኮ 1 3 4 አክሽን ወይም ስራዎች ፕላን ካረጋችሁ ያንን ለማድረግ ስትሮጡ አልባሌ የሚሆኑ ነገሮችን ይሄ በዘፈቀደ የምታገኙአቸውን ሲቹዌሽን ሁኔታዎችን ታልፉታላችሁ ለምሳሌ ከብዙ ነገር ይጠብቃል ባይዘው ፕላን ማድረግ ማለት ነው ሶ እንዴት ግቤን ማስቀመጥ ይችላልው ብትኝ ግቦችን በአጭርና በረጅም ጊዜ መከፋፈል ትችያለሽ ለምሳሌ አዲስ ሙያ መማር ቁጠባ መጀመር ስፖርት በሳምንት ውስጥ ይሄን እሰራለሁ ሶ በትንንሽ እርምጃዎች ጀምሪ ዋናው ነገር መጀመሩ ነው ከዛ ደግሞ መቀጠሉ ማለት ነው ጀምሮ አለማቋረጡ ነው ዋናው ነገር ከዛም በልምድ የሚመጣ ነው ነገር ሁሉ ነገር ማለት ነው ባንዴ ወይም ዛሬ ስላሰብሽ ነገ በቃ ደስተኛ በትንንሽ ነገር ማለት ነው ህይወት የሚመሰረተው ወይም ጠንካራ ህይወት የሚመሰረተው በየቀኑ የምናደርጋቸው እያንዳንዷ ጥቃቅን የምንላት ልምድ ናት ተጠራቅሞ ነገ ጠንካራዋን በራስ የምትተማመነዋን ኩሩ የሆነችውን ሴት ያ ሰላማዊ ሰላሟን የጠበቀች
ከእግዚአብሔር ጋር ጥሩ ግንኙነት ያላት ያው ከእግዚአብሔር ጋር ጥሩ ግንኙነት የሚኖረን እኮ መጀመሪያ ሰላማችንን ስንጠብቅ ነው ከዛም ነው ሰላም የምናገኘው ብዬ አስባለሁ እንደኔ ማለት ነው ሰው ሰባተኛው ነገር ደግሞ ከውድቀት መማር አንቺ ቅድም መጀመሪያ ላይ እንዳልኩሽ አሁን እያሳለፍሽ ያለሽው ነገር ከዚህ በኋላ ድጋሚ አትወድቂበትም አይደል አንዴ ትማሪበታለሽ ሰው የሰው ልጅ ደግሞ ዛሬ ከወደቀበት አሁን ካለበት ሲቹዌሽን ወጥቶ ነገ ያንን ድጋሚ ላለማድረግ ሲጥር ከውድቀት መማር ይባላል ሰው አንድ ሴት ወድቃ ስትነሳ አቧራዋን አራግፋ ስትነሳ ነገ ድጋሚ የወደቀችበት ቦታ አትሊስት ልትወድቅ ትችላለች ሁሉ ጊዜ ህይወት ማወቅ ያለብሽ ነገር በቃ በተደላደለ አልጋ ባልጋ በሆነ አይደለም የሚቀጥለው ፈተናው ይለያይ እንጂ ሁሉ ጊዜ ህይወታችን እስከተነፈስን ድረስ ህይወታችን ውስጥ በፈተና የተሞላ ነው በደስታም በፈተናም የተሞላ ነው ስለዚህ አትሊስት ግን ዛሬ የጣለን እንቅፋት ነገ ድጋሚ እንዲጥለን ማድረግ ደግሞ የለብንም ማለት ነው ስለዚህ ሰባተኛው ህይወታችንን እንድንቆጣጠር ህይወታችን ሰላም የሞላበት እንዲሆን አትሊስት አምነን እንድንጀምር የሚያደርገን ከውድቀታችን መማር መቻል ነው በመጨረሻም አትፍሪ ነው ኦኬ ተሳስተሻል አይደለ ወድቀሻል ይሄ የጉዞ አካል ነው በቃ ስተት ሲገጥምሽ እንደኔ እኔ እኮ ደካማ ነኝ አትበይ ላይክ ኦፍ ኮርስ ደካማ ሁላችንም ደካማ ነን ሁላችንም ጠንካራ ነን መሆን በመንፈልገውና በመንችልበት በሁኔታዎቹ ይወሰናል ግን ሁሉ ጊዜ በቃ ደካማ ስለሆንሽ አይደለም ስተት የገጠመሽ ውድቀት የገጠመሽ በቃ ሁኔታዎቹ ነው መጀመሪያ ከነዚህ ከስተት ለመማር ማመን አለብሽ አሁን ያለሽበትን ሁኔታ ነጥፎ ሁኔታ ውስጥ ነሽ እመኚ ግን ከዚህ ምን ተማርኩ ብለሽ ደግሞ ራስሽን ጠይቂ ጠንካራ ሴት ውድቀትን እንደ መሸጋገሪያ ድልድይ ነው የምትጠይቀው እንጂ ውድቀት ራሱ ይዟት በዛው አትቀርም ማለት ነው ሰው ከስተታችን ስንማር ድጋሜ ይሄ እንደዚህ አይነት ስተት እንደዚህ አይነት ፈተና እንደዚህ አይነት ህመም ላንታመም እንችላለን ማለት ነው ስለዚህ ውድ ተመልካቾቼ እንደምትወዱት ተስፋ አረጋለሁ የሆነች ትንሽ ነገር እንደምትማሩበትም ተስፋ አረጋለሁ የዛሬው የምክርቱ መልእክቴ ይሄን ይመስል ነበር ሰው ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ ሌሎች ሴቶች እህቶቻችን እንዲደርስ ደግሞ ሼር አድርጉላቸው በሚቀጥለው ቪዲዮ እስክንገናኝ ድረስ ራሳችሁን በደንብ ተንከባከቡ ውደዱ በድል እንኑር ሰው በሰላም እንኑር አመሰግናለሁ ምክር ነበርኩ መልካም ጊዜ